ለምን የእሷ የምታናግርበትን ድምፅ ለምን አታወዳድሩም? ራሱ ማለት ነው። ድጋሜ ወንጀለኛ ስለሆነች ነው ላይቭ አልገባም ያለችው። ስለዚህ ላይቭ አልገባም ያለችው ወንጀለኛ ስለሆነች ነው። አቡ እሺ፣ ቆይ ምን? አቤት አቤት፣ እየሰማን ነው። ልጁ እኮ የልጁ ያወራት ድምጿና ይሄ በምንም አይነት መንገድ እኮ አይለያይም። አንድ እኮ ነው። ከአንቺ ጋር ያወራችሁና ከልጁ ጋር ያወራችሁ ወሬ እኮ እናንተ ከምትከራከሩ ከምትጣሉ ህዝቡ ሁለቱንም ድምፅ ሰምቶ ይፍረድ። አይሻልም? ይፍረዳው። በቃ ሙሉ ሙሉ ሪካርዱ ልላክልሽና ዞሮኛ በቃ ህዝቡ ያዳምጥና ሙሉ ሀቢብዬ አንዴ ትሰሚኛለሽ? ተፈጣሪ ጋር አንቺ በምችው አቅም መመርመር ትችያለሽ። እኛ አንችልም። እኛ አቅም የለንም። እውነቴን ነው የምልሽ። እኛ ምንም የምናውቀው ታሪክ የለም። የክፍለ ሀገር ሰው ነን። ምንም የምናውቀው ታሪክ የለም። ምን እንደሚያወሩ አይታወቅም። እኛ በፌሮ እንደምትደበደብ ነው የምናውቀው። በፌሮ እየተደበደብኩ ነው፣ እባካችሁ እርዱኝ፣ ልሞት ነው፣ ልሰናበታችሁ ነው እያለች አያቷንም እናቴን ማለት ነው እኔን ለራሷ አቅመ ደካማ ናት። እናቴን ፎቶ ተፈለግሽ እንልክልሻለን። የእናቴንም የእናቷንም በጣም ተጎሳቅሎ የሚኖሩ ድሃ ማህበረሰብ ናቸው። እግዚአብሔር ነው የምልሽ። ተፈለግሽ አሁን ይላክልሻል። ድሃ ማህበረሰብ ያሳደገንን ለፍተን ነው እኛ ያለነው ማለት ነው። እስከ ማንኛውም እስከ ቤቴ ፎቶ ልክልሽ ይችላለሁ። ግን እግዚአብሔር የድሃ አምላክ ከአንቺ ጋር ተጨምሮ እውነቱን የሚያመጣ አምላክ ይፍረድ። አንቺ በምችው አምላክ ጥበቡን ገልጾልሽ ማለት ነው። እውነቱ እንዲ ታንቺ እኛ አንቺ ጋር እንደርስም። አንቺ ታውቂዋለሽ ሁሉን ነገር። አንቺ በምታጣሪበት መንገድ ታጣሪልናለሽ፣ ተፈጣሪ በታች ማለት ነው። እንኳን አንቺ ጋር ደረሰ። ለምክንያት ነው የእሷን ፎቶም ቴራ ነው እንጂ ሌላ ምንም ነገር አይደለም። ለምክንያት ነው አንቺ ጋር ፎቶ የደረሰው እንጂ የድሃ ቤተሰብ ናት። እኛ አቅም የለንም፣ ፎሎወር የለንም፣ ቲክቶክ የለንም፣ የምናውቀው ፎሎወርም የለንም። ባለን አቅም 5-10 እየሰበሰብን ያለው ድሃ ማህበረሰብ ከገጠር እየተለመነ ነው ያለው። ከገጠር የኑሮ ሁኔታውን ታውቂዋለሽ። አሁን ለእሱ 5-10 እየተለቀመ አንድ ቀን 100 ሺህ ብር አንድ ቀን 80 ሺህ ብር እየተጠራቀመ ነው እየላክን ያለ ነው። እንኳን ሌላ ነገር የምናውቀው ማለት ነው። እያንዳንዱ መረጃ እኛ ያለን እንሰጥሻለን። አንቺ ፈጣሪ ደግሞ አግዞን፣ የእውነተኛ አምላክ አግዞን፣ እውነትን የሚያውቀው እሱ ነው። ስለዚህ እግዚአብሔር ባንቺ አድሮ ማለት ነው እውነቱ እንዲወጣ እግዚአብሔር ይርዳል። ሌላ የምንለው ነገር የለም። አቅም የለንም። ተጅ ወዳፍ የሆነ ህይወት ነው እየኖርን ያለን ሁላችንም ማለት ነው። እሺ ይሄኛው ሰውድራ አቤት ኤደን ነሽ? እንዴት ነሽ? ሰላም ነሽ? እኔ የምልሽ ቤቲ የምትባል ልጅ እየመጣች ነበረ መሰለኝ በአንቺ በኩል። አሁን እቀበልሻለሁ ብዬ ቃል ገብቼላት ነበረ እና አልቻለችም። ጅቡቲ ላይ ሙቀቱ ላታለች መሰለኝ። ከእሷ ጋር የመጣችው ልጅ ትናንትና ስትል አብረው ናቸው ብዬ ነበር የጠበኩት። ከዛ አረፈች ምናምን አሉ። ማለት ያረፈችው የት ነው? ምን በምን ሁኔታ? ማለት ጅቡቲ ላይ ማለት አሁን እነሱ ብር ምናምን ተልኮ ነበረ ወደ ኢትዮጵያም ወደዚህም መምጣት አይችልም አስክሬኑ። ከዛ እዛው በቃ ቀበርናት በስነስርዓት አለች። አብራት የመጣች ልጅ። እሺ ይህንን ሰማችሁ አይደለ? ከኔ ጋር ያወራችሁ ይሄ ምን እውነታው የእሷ ድምፅ ይሄን እውነታውን ልንገርሽ ምን ላይ እንደደረሰች እሷ ኤደን ነሽ ወይ? አዎ እንዴት ነሽ? እግዚአብሔር ይመስገን ያለችው ብቻ የእሷ ድምፅ። ከዛ ያለፈ ጅቡቲ ተቀብያታለሁ ምናምን የእሱ አይደለም። በደንብ አድርገሽ አዳምጪ ሙሉ ማለት ነው።
እሺ እኔ ህዝቡ ሰምቶ ራሱ እንዲያይ ነው። አንቺ ሚውት አድርጊና ህዝቡ ሰምቶ በቃ ህዝቡ ከእግዚአብሔር ልቦና ሰጥቶት ህዝቡ እንዲሰማ በቃ ህዝቡ ይፍረድ። አቡ አቤት ይኸውልሽ አሁን በአንድ ጊዜ እስኪ በዚህች ቅጽበት እንዴት የሁለት ሰው ድምፅ ሊመጣ ይችላል? የመጀመሪያውን አቤት ሰላም ነኝ ያለችው እሷ ነች አለች። ከዛ በኋላ ደግሞ ያለው ደግሞ አይደለችም። ማን ምንጊዜ ማን መጥቶ ያወራታል? እስኪ በምን ምክንያት እንዴት ሆኖ ተቀይሮ ምንድን ነው የተቀየረው ነገርስ? እሺ እኛውን ፈልገው የእውነት አምላክ ቴክኖሎጂ እኮ የረቀቀበት ጊዜ ነው። ብርሃኑ ነው ስም በእናትህ ምን ያው አንቺ ጋር ልከራከር ይኸውልሽ እናቴ አሁን እኔ ካንቺ ጋር አንተ ቴክኖሎጂ ቢንቆን ሲያረጋግጥ የፈለኩኝ እኔ ከኔ ጋር አትከራከርም። ስማኝ ሲጀመር የእህትህ መሆኑን እውነታውን ነው። ግን አዘነተኛም አትመስልም። ሲጀመር አንተ እህትም እንደዚህ የተጎዳችም አትመስልም። ልክ ነሽ። የሀዘን ፊት ራሱ የለም። አንተ ራሱ ጠረጥራለህ። ምን እንደሆንክ ራሱ አንተ እጠረጥራለሁ። ገባህ? አንተ ልትሆን ትችላለህ። እንደዚህ እህቴን የበላሃት አንተ ልትሆን ትችላለህ። ገባህ? ላይቭ ስለገባህ አይደለም። ምንም ያዘን እንኳን እህት ጅቡቲ ሞተችና የታመመች ራሱ ፊት የለም። ገባህ? በቃ የእህትህን እስኪ መረጃ አቅርብ። እስኪ የት ታውቃታለች እህቷን? ልጅቱ ሰንከራታች ናት። ጓደኛ እንኳን የላት። ጓደኛም ደግሞ ያለቻት የመራ ቤት ልጅ በምጠይቁት መጠየቅ ትችላላችሁ። እንግዲህ እኔም በምጠይቀው እጠይቃለሁ። እውነቱን ነው ፈልግ። መጀመሪያ እዘን አንተ እህት የሞተበት አትመስልም። ገባህ? ሰውን ለመክሰስ የገባህ ፊዚካል ነው ያለ ፊትህ ራሱ። ገባህ? ያቀናበርከው እንደውም በፈጣሪ ስም ያቀናበርከው አንተ ነህ። አንተ ነህ ልንገርህ፣ ሴራ ውስጥ የምትገባው አንተ ነህ። ምንም የሀዘን ስሜት የለም። ነቃ ብለህ የምትበዘብዘው እንደውም አንተ ትመስለኛለህ። ብር አምጡ እያልክ የምጎሰጉሰው ማለት ነው። እውነቱ ተታወቀ። አቡ አንተ ነህ እንደውም። ገባህ? በቃ እናቱ ፕሊስ እናትዬ ተረጋጊ። መጀመሪያ ተነጋጊ። አንዴ እናት ይቅርታ ላቋርጥሽ ነው። እኔ ይቅርታ ለአንቺ ክብር አለኝ ውዴ፣ ለአንቺ ክብር አለኝ። ግን የእሱ ንግግር የእሱ ሴራ በጣም ከባድ ስለሆነብኝ ነው እንደዚህ ልጅ። አዳም አንዴ ተረጋጊ። ጉድ አዳም ይሉ አካውንት አንደኛ ነገር እዚህ ጋር እንጨቃጨቅ አይደለም። እየሰማሽ ነው? ልክ ነሽ። ይቅርታ ስለዚህ እንትን ይቅርታ ስለ አባባሉ ነው ማለት አንቺ ራሱ አንድ አይነት ድምፅ ነው። እስኪ በደንብ ስሚ። በእግዚአብሔር ያወራሁሽ ያለሁት እናት እኔ አይደለሁም ያወራሁሽ ያለሁት ጓደኛዬ በአካል የምታውቃት ኤደንን ኢትዮጵያ ውስጥ በአካል የምታውቃት አንደኛ ነገር ማለት ነው እሱ ያማዋል። እንዲህ ብለሽ ልትናገሪው አቺም በዲሞክራቲም በምንም መንገድ ልትናገሪው አቺም። አንቺንም እኮ እኛ መኮነን እንችላለን። እዚህ ጋር ሁለታችንም መልስ ስለፈለግን የቀረብ ነው። አንደኛ ነገር እኛ ነን ቀድመን ሀቢባን መልስ ስጭን ያልናት፣ አንቺ አይደለሽም። አይደለ? ሁለቱም ሰዎች ናቸው። ለአንቺ ዘመድሽ፣ ለእሱ እህቱ ናት። በሰው ቁስል እንጨት መስደድ የለብሽም፣ ጭራሽ የለብሽም። ገባሽ አይደለ? እሱ ውስጡን የደማው። ሲቀጥል ደግሞ ሪከርድ ተሰማ አይደለ? አንቺም ኖርማሊ ኔቸር ካሰብሽው ሶስታችሁም ሶስት አይነት ነገር ነው ያወራችሁት። ወንድምየው አዎ እህቴ ናት፣ የራሷ ነው፣ እሱን አልክድም፣ ታናሽ እህቴ ናት። ያኛው ከአንቺ ጋር ደግሞ የገባው ገባና አዎ የራሷ ድምፅ ነው አለና አይደለም አለና እናንተ ከዛ እራሷ ናችሁ ተንሾካሾካችሁ። ኖርማሊ ተንሾካሾካችሁ። ሜቢ ተጠራጥራችሁ ሊሆን ይችላል፣ አይታወቅም። ግን ደግሞ አንቺ እዚህ ጋር ስመጪ አይደለችም ብለሻሽ። ከአንቺ ጋር እኮ ርቀት አላችሁ። ወንድምየው ግን አብሯት የኖረ ያደረ ነው። እኔማ ወንድምየው አብሯት ያደገ ሙዴ ሁሉ ነገር ሊካድ ይችላል። ምን ይችላል? ይኸውልሽ አንዴ ልጨርስና ታወሪያለሽ። እኔ እድል ሰጥሻለሁ። እስካሁን ሲታወሪ ነበረ። እሱ መልስ አልሰጠሽም ብዬ ነው ይቅርታ። ይኸውልሽ ስሚ፣ ሲቀጥል ደግሞ ማለት ነው አንድ ጊዜ ላውራ፣ አንዴ እኔ ብሎ አላውራብህም። አንዴ ላውራ። እስካሁን ስታወሩ ነበረ። እስካሁን እያወራችሁ ነበረ። ሀቢባ ደርቀሽ ቀረሽሳ። ይኸውልህ ሬሳ ሞታለች፣ የእናንተ ህይወት አለች አይደለም? አንድ ጊዜ ልጨርስ። ወንድማችሁ የእናንተ ወንድማችሁ ምን አለ?
አለች እህቴ አገኛታለሁ ከሄደች 3 ወሯ ነው አለ። 3 ወር ሄዳ ከ2 ወር በፊት ፖስት ብላለች ቪዲዮ በ1 ወሯ ገና ከመሄዷ። አንተ ደግሞ 1 ወር አልክ። ወንድሟ ማለት 3 ወር ሄዳለች አለ። ከ2 ወር በፊት ግን ቪዲዮ ፖስት ብላለች። እኛ እኮ ቪዲዮ ፖስት የምንለው ሲመቸን ነው እንጂ ሳይመቸን አይደለም። ኖርማሊ ልጅቷ ጋር ቀንድም ስንደውል መጀመሪያ ሰውየው 2 ስልክ አቡ ደውላለች። የመጀመሪያው ተሽጧል አለ። ሁለተኛ ስልክ ስንደውል ደግሞ ፎቶሽን እለቃለሁ ስትልባት ለምን ፈርታ? እሷ ካልሆነች እኮ ያቺ ልጅ እኮ ኤደን ካልሆነች እኮ ልቀቂዋ አላናግርሽም ማለት ትችላለች። ኤደን ስለሆነች ግን ፎቶውን ስለፈራች እወጣለሁ አለች። ገባህ አይደለም? ኤደን ባንትሆን ግን አልፈልግም ፖስቺ ምን አገባት? እኔ ኤደን ካልሆንኩኝ ስለ ኤደን አያገባኝም፣ ወይ የሆነች ልጅ ካልሆንኩ አያገባኝም። ስለሚያገባኝ ግን ስለ ራሴ ስለሆነ ፎቶ ከሚፖስትብኝ በወጣ ይሻለኛል፣ ሀቢባን ባናግር ይሻለኛል። ስራ ቦታ ደግሞ ከሆነ ደግሞ ያሉት ላይ መግባት አይመቸኝም። ስሬ ነው የሚቀርብብኝ። ለምን እሷ እዛ ውጭ ስራዋን እየሰራች ናት። ሜቢ እንዳላችሁትም ታግታ ሊሆን ይችላል ያቺ ልጅ እዛ ጋር። ገባህ? ግን ስራ እየሰራች ከሆነ የራሷ ነው መቅደም ያለበት። ሁላችንም ራሳችን ነው የምናስቀድም። ሲቀጥል ደግሞ ምን አለች? ሪከርድ አለ። አንተ ጋርም ሪከርድ እንዳለው እኛ ጋርም ሪከርድ አለ። ገባህ አይደለም? ኤደን ናት እኔ አስቀጥርሻለሁ ሱፐር ማርኬት 180 ሺህ ብር ጓደኛዬ እስከሆነች ድረስ አምናታለሁ፣ እሄዳለሁ። ግን ምን አለች? 200 ሺህ ከፍዬ አስወጥቻታለሁ፣ የመን ልደርስ ነው አለች ያለችው ማለት ነው። ግን የመጀመሪያው ሪከርድ ምን አለ መሰለክ? ለወንድሞቹ አንድ ቀብሬያታለሁ ሚል ሪከርድ አለ። በቃ እዛው ናት የተገኘችው፣ አልደረሰችም፣ ሌሎቹ ገብተዋል አለች። አብሯት ቪዲዮ አሉት። እሺ ያቺኛውን አገናኝን ስንባል አጠገቤ እንዴ እኔ እከሊት ናት ብዬ ባገናኝ የት ታውቃታለህ? በመልክ ካላወቃት እኔ እኮ ጆሮ ላይ አድርጌ እንዲህ በይልኝ ብላት ለእኔ ነው የምቀርበኝ እንጂ ለአንተ አይደለም። ትዋሽልኛለች። ሁላችንም ውሸታም ነን። ገባህ አይደለም? እዚህ ጋር እሷ ግን ብርሃኑ ልክ አይደለህም የማለት መብት የላትም። ልነግራት የፈለግኩት ነገር ሲቀጥል ደግሞ አንተ አልተጎዳህም። ምን ማለት እሱ ነው ህመሙ የሚያውቀው። ገባህ? መፍረድም አችልም። ምንም አይነት ነገር ልሽ ለዛ ይቅርታ ዝም ብሏት ከቅድም ጀምሮ አይ እሱ አንደኛ ያማዋል እንጂ ለእህቱ አንሱ አይደለም። ባይዘዊ ሄዶ ሬሷን ቼክ ማድረግ ይችላል። አንሱ አይደለም ለእህቱ። ሁለተኛ ነገር ደግሞ እኛንም ስታስቡን ያንተ እኔ ለአንተ ድምፁ የራሷ ነው ብዬ ሜላት መታ እዚህ ጋር የእሷ ድምፅ አይደለም ብትልክ ምንድን ነው የምትለው? ወንድማ የራስ ድምፅ ነው ብሏል። እሱ መሀል ቤት ግራ እንዴት ነው ማይጋባው? እሷ ግን ድምፅ አይደለም ካለች እየተጫወቱብኝ ነው ብለህ ነው እንጂ የምታስበው ልክ ናቸው ብዬ እኔ አላስብም። ሰብአዊነት አሁን እኮ መስማትና ማየት ይኸውልህ። ሁለተኛ ነገር የሁላችንም ጉዳይ እኛ እንከራከር። መጠየቅ የምፈልገውን ብርሃኑን በስርዓት ብርሃኑ አንተ ምንድነህ ለኤደን ቤቲና ምንድን ናቸው ማለት መጠየቅ አለብን። በግልጽ እኮ ወንድሟ ስልክ ቁጥር ሰጥቶ ብር ላኩ ያለ ሰው ነው። ኤደን እኮ ኦልሬዲ ወይ ተባባሪ ናት ወይ ታጋች ናት። የሚታወቅ ነገር የለም። ምንም አይነት ነገር ገባህ አይደለም? ሲቀጥል ደግሞ ማለት ነው እኔ አንድ ጥያቄ ጠይቅክ። ወንድሟ ለምን ድምጿ ነው ብሎ አንተ ድምፅ አይደለም ስትል ሁሉም ሀሳባቸውን የቀየሩበትን ምክንያት ብቻ ንገረኝ። ወንድሟ ድምፅ ነው ብሏል። አንተም ድምፅ አይደለም ስትል ሁሉም አረ ድምጿ ነው ብለው ከዛ በኋላ ሀሳብ ቅድምም ሀቢብን አላገኘኋትም እንጂ ልክ ሀቢብ በምደውል ታይም ወንድምየው ከአንዴም ሁለቴ ተነስቶ ሄዷል። ከአንዴም ሁለቴ ከላይ ወጥቷል። ሀቢብ የሆነ ስልክ ላይ ስደውል እዚህ ጋር የአንተም ሰው ታግቶ ከሆነ እግዚአብሔር ነው የሚረዳን ሁላችንም። ግን ልንገርህ ማን ጋር እውነታው እንዳለ ፈጣሪ ነው የሚያውቀው ምን የሚለው። ስለዚህ እየተማመንን ሁላችንም እናድርግ ነገሩን። እግዚአብሔርን ከላይ አስቀምጠን ገባህ? የእናንተ በህይወት አለች እዚህ ጋር እሷ ሞታለች። እግዚአብሔርን አስቀምጠን ኤደንን አግኝታ ትሄዳለች አይደለም? እናንተስ ኤደን ደግሞ ታግታብኛለች እያላችሁ ነው። ስለዚህ የደላላ ስልክ አላችሁ፣ አካውንት ትራንስፈር የሚያደርጋችሁበት ትራንዛክሽን አላችሁ አይደለም? ትራንዛክሽን ይዛችሁ ሂዱ ንግድ ባንክ፣ አድራሻ አውጡ፣ ማንነት ወቁ። ልክ ማንነት ሲታወቁ ሲያዙ እውነቱን ማውጣታቸው አይቀርም። በዛ ኤደን ስትገኝ ኤደን ደግሞ የቤተልሔም ነገር ይታወቃል። ቤተልሔም ሞተች በህይወት አለች የምናውቀው ነገር የለም። ገባህ አይደለም? ሬሳ ይሁን ምን ይሁን አይታወቅም የተጣለው። አንተ በኤደን ቦታ አድርገህ ነገሮችን ኢማጅን አድርጋቸው።
ሬሳ ሞታለች ብዬ እጇን አጣጥፌ ብልክልክ ምንድን ነው የምትሆነው? ገባህ? ሞታም ከሆነ እኮ በቃ ትቀበላለች በስርዓት። ግን እንደ ውሻ ነው የጣሏት ጅቡቲ በረሃ ላይ ገባ ወይ ፀሐይ ወይ ጅብ እንዲበላት። ሜቢ እኮ ሕክምና አስፈልጓት ይሆናለች ልጅ። ግን ያቺ ልጅ ማንን አምና ወጣች? ጓደኛዬ እንደ ራሷ አንድ ቤት ስለኖሩ ስለምታምናት ነው። ባታምናት እኮ ተንከልክላ አትወጣም። እሷ እኮ ነገ ህይወቴን የተሻለ ደሞዝ አገኘው ብላ ነው የወጣችሁ። ቴሌ ከፈቀደ ሙሉ ሪከርድ መውጣት ይችላል። ገባህ? ግን በእሷ መታወቂያ ስለወጣ መታወቂያዋ አብሮ ስለተቀበረ መታወቂያዋ ስልኳ ቅድም እርግጠኛ ነኝ ያቺ ልጅ ስልኳ ይፈተሽ ሲባል እሻለችው ስልኳ አብሮ ስላለ ነው። ከኤደን ጋር ስላለ ነው። መታወቂያም አብሯት ስላለ ነው። በኮንፊደንስ እንደዛ ልታወራ የቻለችው። ገባህ አይደለም? ደግሞም ስለምታውቀው ነው ኬርለስ የሆነችው እንጂ እኮ ያጨነቀው ሰው ኧረ እኔ እንዴት ላድርግ ነው የሚለው። ገባህ? እኔ ምን ውስጥ ልግባ ነው የሚለው። እሷ ግን ግድም አልሰጣትም ለአንድ ነገር እንኳን። አንድ ነገር ልንገርሽ እና አሁን እዚህ ጋር እኔ በቃ ጨርሻለሁ። ግን ምን ልልህ ነው ከሱ ጋር የምትከራከረው ነገር አያስፈልግም። ጥያቄ ካለክ ለሀቢባ ነው መጠየቅ ይችላል። እሱም ካለ ለሀቢባ ነው። በካለም አንድ አዳውቂ እሺ ትሰሚኛለሽ? አሎ እኔ እየሰማሁህ ነው። ቀጥል። አመሰግናለሁ። በጣም አመሰግናለሁ ስለ አንቺ እንትን ማለት ነው። ግን እዚህ ጋር አሁን እውነታና እውነታው አንቺ ብዙ ነገር እውነታ ያወራሻቸው ነገሮች አሉ። በዛ ልክ ደግሞ የተለያዩ ነገሮች ያወራሻቸው ነገሮች አሉ። እኔ የብርሃኑ እህት እውነት ለመናገር የኔ እህት ነች። እውነት ለመናገር የብርሃኑ እህት ሞታለች አልሞተችም ፈጣሪና ፈጣሪ ብቻ ነው የሚያውቀው። ወይም አውቀው በእሷ ሊነግዱ አስበው ሊሆን ይችላል። የብርሃኑ እህትና የኔ እህት ጓደኛሞች ሊሆኑ ይችላሉ። አብረው ይሄዱ አይሄዱ ማንም ሊያውቅ አይችልም። አይዶን ነው ምንም ነገር የሚታወቅ ነገር የለውም። ይህ ትልቅ ሴራ ሊሆን ይችላል። ሲስተር አሁን እዚህ ጋር ገብታ አንተ እንደውም ምንድን ነህ እንደውም አንተ መጠየቅ አለብህ ምናምን ያለችበት ምክንያት ትክክል ላይሆን ይችላል። በሰውኛ ስናስበው ማለት ነው ላይሆን ይችላል። እኔም አንድ የህግ አካል ነኝ። እኔ ልንገርሽ፣ እኔ አንድ ነገር የምነግርሽ ምን እንደሆነ ታውቃለሽ? እኔ ማንኛችንም ሰው እንዲጠፋ እንዲታገት እንዲሰቃይ ማንም የሚፈልግ ሰው የለም። እኔ በትልቁ በእውነታው ነገር ላወራ የምችለው ሀቢቢ እግዚአብሔር ይስጥሽ። በእምነትሽ ሁሉ በእምነት በምታምኑ እምነት ፈጣሪ አምላክ እግዚአብሔር ይስጥሽ። ይህን ነገር አንቺ ገብተሽ የምታጣሪውን ነገር አጣሪ። ህዝብ ይስማው የተባለው ነገር ህዝብ ይስማው። አንቺ የምትይው አሁን ለማነች የምትባሉ ስሟን አላውቃትም። ለእሷ ምን እንደሆነች አክስት ትውኝ እህት ትውኝ ወይም ሌላ ቲፎዞ ትሆኝ ምን አላውቅም። የማውቀው ነገር የለኝም። ግን ለኤደንም ለዛችኛዋም እኔ ኤደንም እህቴ ስለሆነች አይደለም ያችም ሙሉ ለሙሉ እህቴ እንደሆነች ነው የማስበው። ማንም ሰው ከሀገር ወጥቶ እንዲደፋ ወይም እንዲሞት እኔ አልፈቅድም። ስለዚህ ግን እንድረስላቸው፣ እውነታውን ነገር መርምረን እንድረስላቸው። እውነታው ነገር ይህ ብቻ እና ይህ ብቻ ነው በቃ። ስለዚህ አንቺ ያልሽው ነገር አሁን በኢትዮጵያ ንግድ ባንክም ሆነ በየትም ንግድ ባንክ ሄጄ መመርመር ጠፍቶኝ አይደለም፣ መመርመር እችላለሁ። ግን ስመረምር ኤደንም ሆነ ሌሎች የታገቱ ሰዎች እዛ እኛ ስንመረምር ህግ እዚህ ጋር ሲይዘው እነሱ እንዳይገሏቸው ነፃነታቸው የተከፈለው ነገር ተከፍሎ በሪከርድም በገንዘብም ያለው ነገር ተይዞ ልክ እነሱ ልክ ከተለቀቁ በኋላ እኛ ጎን ለጎን የምናስኬደውን ነገር እናስኬድ የሚለውን ሀሳብ ይዤ ነው እኔ በበጎነት። ምክንያቱም ህይወታቸው እንዳይጠፋ ብዬ ነው እኔ እንትን ያልኩት። ያቺ እውነት ከጠፋች የእናንተ የብርሃኑ ሀዘን የሀዘን ነው። እውነት ለመናገር ማለት ነው። ሁላችንም ፈጣሪ የፈጠረን። አንቺ ያልሽው ነገር ትክክል ነው። ህዝብን የሚወቀው እኔ አሁን ቅድምዬ የእሷ ድምፅ አይደለም። የእሷ ድምፅ ነው ያልንበት ምክንያት እዚህ ጋር ቤተሰብ ነው ያለ ነው። አክስቶቿ ናቸው። እኔም አጎቷ ነኝ። አክስቶቿ ናቸው ልበሊ። አንድኛዋም ያሳደገቻት ነች፣ አንድኛዋም ትክክለኛ አክስቷ ነች። እኔም ወንድሟ ነኝ። አጎቷ ልሆን እንጂ አባትና እናቷ አላሳደጓትም። ያደገችው አያቴ ጋር እናቴ ጋር ያደገችው እውነት ለመናገር ማለት ነው። እናቷ በሽተኛ ነች። ለዛ ነው እህቴም እንደ እህቴ የምቆጥራት። ከእህቴም በላይ ማስፈልጭ ማያት ማለት ነው። እህቴም ብቻ አይደለም ያችኛዋም የተባለችው በህይወት የሌለችው የተባለችው እግዚአብሔር ፈጣሪ አምላክ በህይወት እንድትኖር ፍቃዴ ነው። እውነት ለመናገር ማለት ነው በህይወት እንድትኖር ለእኔ ፍቃዴ ነው። እንድጠፋብኝም ማንም ሰው እንድጠፋበት ማንም አይፈልግም። እኔ ብርሃኑም ሆነ እኔ አሁን ብርሃኑም
የእሷ ድምፅ ነው። በዚህ ሲሆን እንዴት ልገባ ትችላለች? ሌላ ሰው እንዴት ሊገባ ይችላል? ምናምን ብሎ አወርቷል። ብርሃኑም ሊገነዘብ ይችላል፣ እኛም ልንገነዘብ እንችላለን፣ ህዝብም ሊገነዘብ ይችላል፣ ሀቢብም ልትገነዘብ ትችላለች። ሁላችንም ግንዛቤ ያለን ልናይ ልናገናዘብ ይቻላል። የሰው ልጅ ግን ሲያወራ አንዳንድ ነገር ሲያወራ የሆነ ነገር ሊሳሳትና ጣልቃል ነገር ሊያወራ ይችላል፣ እውነት ለመነጋገር ማለት ነው። ስለዚህ እንደዚህ ይቅርታ ልክ እንዳንተ እንደዚህ አስተውላ መናገር ነበረባት አክስትየው። በጣም ይቅርታ ብያለሁ፣ ቀድሜ ይቅርታ ብያለሁ። እኔ አንደኛ የህግ ባለሙያ ነኝ። እኔ ማንም ሰው እንዲጎዳብኝ አልፈልግም። እኔ እኮ እህቴ ህገ ወጥ ከሆነች እኔ እዛ ድፍት ትበል፣ እኔ ምንም እንትን አይደለም። ምክንያቱም ህግ የምትቃወም ከሆነ ህግ ዘላ ከሆነ ወይም አላግባብ እንትን ሰው ስባ ከሆነ እኔ እህቴ አይደለችም፣ በቃ እህቴ አይደለችም። ስለዚህ ግን ይቺ ልጅ ምስኪን ነች። ምን ማለት ነው? ምንድን ነው የምትሰራው? የህግ አካል ነኝ ስትል አይ ዞሮ ማንኛውም እዚህ ጋር ህገወጥ እንዲሰራ ማንም የሚፈቅድ የለም። ማንኛውም ሰው በህገወጥ የሰው ልጅ ወጥቶ ህገወጥ እንዲሰራበት ማንም አይፈቅድም እንዴ? ምክንያቱም የሰው ልጅ በአላግባብ ወጥቶ እንትን በውጭ እንዲቀር አይፈለግም፣ እውነት ለመናገር ማለት ነው። ስለዚህ ለማንኛውም ማንኛውም የሰው ልጅ ዜጋ ነው። ህይወት ያለው ሁሉ የሰው ልጅ የሆነ ሁሉ